ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። የአረንጓዴ አሻራ ስራችንን በተቀናጀ መንገድ ማስቀጠል ከቻልን የአየር ብክለትን ከመከላከል ባሻገር የሀገራችን ስም በዓለም ላይ በአረንጓዴ ልማት ይደምቃል አሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ። በከፋ ዞን ጊምቦ ወረዳ ርዕሰ መስተዳድሩ በተገኙበት የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ማስጀመሪያ ፕሮግራም ተከናውኗል። ዘገባው የባልደረባችን አማኑኤል ኃይሌ ነው። ክፍለ ዓለሙ ያቀርበዋል። በመርሃ ግብሩ ላይ ተገኝተው መልእክታቸውን ያስተላለፉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የአረንጓዴ አሻራ ልማት ከተጀመረ ወዲህ ሀገራችን በብዙ መንገድ ተጠቃሚ ሆናለች ብለዋል። አረንጓዴ አሻራ ፕሮግራም ከዛሬ 6 ዓመት በፊት በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት ወደ ተግባር ከገባበት ጊዜ ጀምሮ በርካታና ዘርፈ ብዙ ጠቀሜታ ያላቸውን የደን ዛፎችን ለምግብነት የሚያገለግሉ የፍራፍሬ ተክሎችን ስትራቴጂክ የሆኑ ለገበያ የሚውሉ እንደ ቡናና ሻይ ቅመማ ቅመም ዝርያዎችን ለመድኃኒትነት የሚውሉ ለከተማ ውበትነት የሚያገለግሉ በርካታ ዝርያ ያላቸው ችግኞችን እንደ ሀገር ይህንን በመትከል ምናልባት በዓለም አቀፍ ደረጃ እውቅና ያገኘንበት ትልቁና የሀገራችን ግንባር ቀደም ከሆኑት መርሃ ግብሮች ውስጥ አንዱ ነው። ልማቱን በዚሁ መልኩ በትኩረት ማስቀጠል ከተቻለ የሀገራችንን ስም በዓለም ላይ ከፍ እንደሚያደርግም ተናግረዋል። ይህም በዓለም ደረጃ ከተቀመጡ የዘላቂ ልማት ግቦች ውስጥ በተለይ በዋናነት 17 ግቦች አሉ። አንደኛው ረሃብን መከላከል ነው። የምንተክለው የፍራፍሬ ተክል ነው። ለምግብነት የሚውል ተክል ነው። በዚህ የምግብ ዋስትናችን በቤተሰብም በሀገር ደረጃም የምናረጋግጥበት ነው። ሁለተኛው ከድህነት መውጣት ነው። ድህነትን መቀነስ ነው። ሌላው ኢኮኖሚን ማገዝ ነው። ሌላው የውሃንና ሳኒቴሽን አቅርቦት ማሳለጥ ነው። ከዚህ ውጭም በተለይ አረንጓዴ የሆነ ኃይልን በማመንጨት ይህንን በምንተክልበት ሰዓት ዝናብ ወደ መሬት የሚሰርገውን እንጨምራለን። የመሬት ውስጥ ውሃ መጠን ይጨምራል። በገጸ ምድር የሚፈሰው ውሃ መጠንም ይጨምራል። ወደ ግድቦቻችን የሚመጣው እና እዛ የሚጠራቀመው የውሃ አቅም ከፍ ይላል። ይሄ ደግሞ የምናመነጨውን ኃይልን ያሳድጋል። በተለይ ግሪን ኤነርጂ ብለን የአረንጓዴ ኤነርጂ ልማት ስራችንን የሚያሳልጥ ታዳሽ ኃይልን የሚያግዝ ነው። ከዚህ ውጭም በመሬት ገጽ ላይ ያለው ብዝሃ ሕይወትን የምንንከባከብበት በውሃ ውስጥ በተለይ ትላልቅ ውሃማ አካላት ላይ ያሉትን ብዝሃ ሕይወቶችንም የምንንከባከብበት አጠቃላይ ሁለንተናዊ የሆነ የአካባቢ ጥበቃና የኢኮኖሚ እድገትን የሚያሳልጥ ምናልባት በዚህ አሁን በያዝነው አይነት መንገድ ጥቂት ዓመታትን ወደፊት ብንሄድ በዓለም ላይ ከፍ ባለ ቦታ ላይ በአረንጓዴ ልማት የምንቀመጥበትና እንደ ዛሬው ሁሉ በሚቀጥሉት ዓመታትም በሚቀጥሉት ጊዜያትም ስማችን በዚህ በዓለም ትልቅ መዝገብ ተመዝግቦ የሚቆይ ይሆናል። በአገር ደረጃ የተያዘውን የአንድ ጀንበር የአረንጓዴ አሻራ ግብ ለማሳካት በክልሉ 18.9 ሚሊዮን ችግኞችን ለመትከል መታቀዱን የገለጹት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊው አቶ ማስረሻ በላቸው ናቸው። ይህ እንግዲህ በ7560 ሄክታር ላይ ነው ተከላችንን የምናካሂደው። ትንሽ ለየት የሚያደርገው የዘንድሮ ተከላ አሁን ያለንበት የቆምንበት ቦታን የሚመስሉ 840 የተከላ ቦታዎች በክልላችን ውስጥ ተሰናድተዋል። በእነዚህ ተከላ ቦታዎች በሚመለከት እነዚህ ተከላ ቦታዎች ጂኦግራፊካሊ የተመላከቱ ወይንም ማንኛውም ሰው ካለበት ቦታ ላይ ሆነው ከጎግል ማፕ አውርዶ የተከላ ሳይቶችን መለየት በሚችልበት አኳኋን የተደራጁ እንደመሆናቸው መጠን ተተክለው ብቻ ዝም ብሎ በሪፖርት ተላልፎ የሚቀሩ ብቻ ሳይሆኑ በተለይ 5500 ሄክታር የሚሆኑቱ በጂኦግራፊካል ማፒንግ የተከለሉ እንደመሆናቸው መጠን ከየትኛውም አካባቢ መጥቶ ሰው ማየትና ማረጋገጥ በሚችልበት መልክ የምናሰናዳ በመሆኑ ይህን ስራ ያከናወኑ ልየታውን ያካሄዱ ከላይ እስከታች ችግኝ ዝግጅቱን
የጉድጓድ ቁፋሮውንም ያዘጋጁ ህብረተሰብ ክፍሎቻችን እንዲሁም ዛሬ ለተከላ የመጡትንም ጭምር ላቅ ያለ ምስጋና በክልሉ ግብርና ቢሮ ስም እያስተላለፍኩ በዞኑ 5.2 ሚሊዮን ችግኞችን ለመትከል ከተለዩ ቦታዎች አንዱ በሆነው በዚህ አካባቢ 46 ሄክታር መሬት የተዘጋጀ ሲሆን 92000 ችግኝ ይተከልበታል ያሉት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊው አቶ ጋው አባምጫ ናቸው። የተተከሉ ችግኞች በተገቢው መጽደቅ እንዲችሉ አስፈላጊው የክትትል ስርዓት ተዘርግቶ በትኩረት እንደሚሰራም ገልጸዋል። በችግኝ ተከላ መርሃ ግብሩ ከተሳተፉ መካከል ያነጋገርናቸው አስተያየት ሰጪዎች በዚህ ታሪካዊ የአረንጓዴ አሻራ ዘመቻ ላይ በመሳተፋቸው መደሰታቸውን ገልጸው የተተከሉ ችግኞች እንዲጸድቁ አስፈላጊውን ክብካቤና ክትትል እንደሚያደርጉ ቃል ገብተዋል። በጣም ደስ ይላል። በእውነት እንደዛሬው ደስ ብሎኝ አያውቅም። በጣም እና እኔ 20 ችግኝ ተክያለሁ። አሁን ሁለተኛ ደግሞ ይሄን እየሄድኩ ነው ለመጨመር ማለት ነው። ደስ ብሎኝ እና በጣም ደስ የሚል ነው ተከላው። ለወደፊቱም በደንብ እንንከባከብ ሰርተን እንድንል ደስ ይለኛል። ከባንክ አገልግሎት በተጨማሪ ለሀገርና ለሕዝብ በሚጠቅሙ ተግባራት ላይ በመሳተፋቸው መደሰታቸውን በካፋ ዞን ጎጀብ ከተማ በተካሄደው የአንድ ጀንበር ችግኝ ተከላ መርሃ ግብር ላይ የተሳተፉ የዳሽን ባንክ ሰራተኞች ገለጹ። የባንኩን ሰራተኞች አስተያየት ባልደረባችን አማኑኤል ኃይሌ አሰናድቶታል። እንደዚህ አይነት ጥሪዎችን ሁሌም በንቃት የሚሳተፍ ባንክ ነው። እንግዲህ የዛሬው ቀን በሀገር አቀፍ ደረጃ በአንድ ጀንበር ብዙ ሚሊዮን ችግኞች የሚተከሉበት እንዲሁም በክልል በዞን ብሎ በወረዳ በቀበሌ ተከፋፍሎ ብዙ ቦታዎች ላይ ተደራሽ የሚሆን ነውና በዚህ ታሪካዊ ዕለት ይህን ችግኝ ለመትከል በመገኘታቸው ኩራት ይሰማናል። እኛም እንደ ዳሽን ባንክ አካባቢ ጥበቃ ላይ በሰፊው እንደምሰራ ይታወቃልና ይህ ተሳትፏችን ደግሞ ቀጥሎ በተለያዩ አካባቢን ማህበረሰብን የሚጎዱ የአካባቢን ባህልን በማስተዋወቅ ረገድ በደንብ ጉልህ አስተዋጽኦ ወይ ተሳትፎ አስተዋጽኦ እናደርጋለን። እንደ ዳሽን ባንክ እጅግ በጣም ደስ ብሎናል። ባንካችን እንደ መሪ ቃሉ ሁልጊዜም አንድ እርምጃ ቀዳሚ ሆኖ መገኘት በተለይ በማህበራዊ ተሳትፎ ላይ በእያንዳንዱ ባሉት በ853 ቅርንጫፎች ሁሉም ቅርንጫፎች በዚህ ረገድ ተሳታፊ ናቸውና እኛም እንደ ቦንጋ አካባቢ ባሉ ቅርንጫፎች 29 ቅርንጫፎች እንደ ክልሉም አሁን እየተሳተፍን እንገኛለን። በዛሬ ቀን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል 6ቱም ዞኖች የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ሕዝብን ባሳተፈ መንገድ መከናወኑ ተገለጸ። ዘገባው የክልሉ መንግስት ኮሚኒኬሽን ቢሮ ነው። ክፍለ ዓለሙ በቤንች ሸኮ ዞን ሰሜን ቤንች ወረዳ የሀገር አቀፍ ዘመቻ አካል የሆነው የአንድ ጀንበር የችግኝ ተከላ መርሃ ግብር በድምቀት ተከናውኗል። በማስጀመሪያ መርሃ ግብሩ ላይ የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ በምክትል ርዕሰ መስተዳድር ማዕረግ የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊው አቶ ፋጂዮ ሳፒ፣ የቤንች ሸኮ ዞን ዋና አስተዳዳሪ አቶ ሀብታሙ ካፍትንን ጨምሮ ሌሎች የክልልና የዞን ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በአንድ ጀንበር የችግኝ ተከላ ፕሮግራሙ በሁሉም ወረዳዎችና የከተማ አስተዳደሮች ችግኝ ለመትከል የየአካባቢ ነዋሪዎች በነቂስ መውጣታቸውን ዘገባው ገልጸዋል። በሸካ ዞንም የአንድ ጀንበር የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በሁሉም የዞኑ አካባቢዎች ተካሂደዋል። በዞኑ የኪ ወረዳ ኩራ ቀበሌ ላይ የምትተክል ሀገር የሚያጸና ትውልድ በሚል መሪ ቃል በተካሄደው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ደን አካባቢ ጥበቃና አየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም፣ የሸካ ዞን ዋና አስተዳዳሪ አቶ አበበ ማሞ፣ የዞኑ አጠቃላይ አመራሮችና ባለሙያዎች፣ በክልሉ ቴፒ ክላስተር ማዕከል የሚገኙ አመራሮችና ባለሙያዎች፣ የየኪ ወረዳ አመራሮችና ባለሙያዎች እንዲሁም የኩራ ቀበሌ ነዋሪዎችን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል። በሌላ በኩል በምዕራብ ኦሞ ዞን በተካሄደው በዚሁ መርሃ ግብር በማጂ ወረዳ ሾትንት ቀበሌ የዞኑ ዋና አስተዳዳሪ አቶ ጌታቸው ኬኒን ጨምሮ የክልልና ዞን አመራሮች እንዲሁም የአካባቢው ነዋሪዎች በነቂስ ወጥተው ተሳትፈዋል። ነዋሪዎቹ ለችግኝ ተከላው የወጡት ከዚህ ቀደም የተተከሉ ችግኞች በአካባቢው የአየር ንብረት ለውጥ መሻሻሎችን በማሳየቱና አማራጭ የኢኮኖሚ ምንጭ ስለሆናቸው መሆኑን ገልጸዋል። በሌላ ዜናም የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በዳውሮ ዞን በድምቀት ተከናውኗል። በመርሃ ግብሩ በታርጫ ከተማ አስተዳደር የአካባቢው ነዋሪዎች ከንጋት ጀምሮ በነቂስ በመውጣት የችግኝ ተከላ አካሂደዋል። በኮንታ ዞን አመያ ዙሪያ ወረዳ ሼታ ጫራ ቀበሌ በተካሄደ የአንድ ቀን የአረንጓዴ አሻራ መርሃ ግብር የዞኑን ዋና አስተዳዳሪ አቶ ታከለ ተስፉን ጨምሮ የክልል የዞንና የወረዳ ከፍተኛ አመራሮች፣ ባለሙያዎችና የአካባቢ ነዋሪዎች ተሳትፈዋል።
በካፋ ዞን ጌሻ ወረዳ ሀበታና መሻሚ ቀበሌ የአረንጓዴ አሻራ ማስጀመሪያ መርሃ ግብር ተከናውኗል። በችግኝ ተከላ መርሃ ግብሩም የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ኃላፊ አቶ ሚሊዮን ኃይሌ፣ የወረዳው አስተዳዳሪ አቶ ካሳሁን ገብሬን ጨምሮ ሌሎች የወረዳ ስራ ኃላፊዎች ተገኝተዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ታምራት ኃይሌ የጌሻ ወረዳ ዋና አስተዳዳሪ አቶ ካሳሁን ገብሬ መርሃ ግብሩን ባስጀመሩበት ወቅት እንደተናገሩት ችግኝ መትከል ለትውልድ ዘላቂነት ያለው ቋሚ ሀብት ማውረስ መሆኑን ጠቅሰው ችግኝ ተክሎ መለያየት ብቻ ሳይሆን ልክ እንደ ወልነኖ ህፃን እንክብካቤ ልናደርግ ይገባል ብለዋል። በአንድ ጀንበር የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ለመትከል ግብ ተጥሎ ወደ ተግባር የተገባ ተከላ መርሃ ግብር መሆኑን ያነሱት አስተዳዳሪው በወረዳው በተመረጡ 8 ማዕከላትን ጨምሮ በሁሉም አካባቢዎች በስፋት በወረዳ አስተባባሪ አካላትና አመራር መሪነት እየተተከለ ይገኛል ብለዋል። የከፋ ዞን ስራ ክህሎት ኢንተርፕራይዝ እና ኢንዱስትሪ ልማት መምሪያ ኃላፊ አቶ ሚሊዮን ኃይሌ በማስጀመሪያ ቦታ በመገኘት እንደተናገሩት እንደ ሀገር የአረንጓዴ አሻራ ከተጀመረ ጊዜ ጀምሮ በተከናወኑ ተግባራት ብዙ ለውጦች እየታዩ መምጣታቸውን ጠቅሰው የማህበረሰባችን ተጠቃሚነትን እንዲያረጋግጡና ለቀጣዩ ትውልድ ተጠብቆ እንዲቆዩ ሁሉም ዜጋ የመንከባከብ ኃላፊነቱን እንዲወጣ ሲሉም ተናግረዋል። በመርሃ ግብሩ የተለያዩ የዞን የወረዳና የቀበሌ አመራሮችን ጨምሮ ወጣቶች፣ ሃይማኖት መሪዎች፣ የሀገር ሽማግሌዎችና ልዩ ልዩ የህብረተሰብ ክፍሎች ተገኝተው አሻራቸውን አኑረዋል። በአረንጓዴ አሻራ መርሃ ግብር በተከለው የፍራፍሬ ምርት ራሱንና ቤተሰቡን ማስተዳደር መጀመሩን በጠሎ ወረዳ ሸዳ ቀበሌ የሚገኘው ወጣት ኢንጂነር ታጋይ ገብረ ሚካኤል ገለጸ። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት በተጀመረው የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በ2012 ዓ.ም በተከለው የፍራፍሬ ምርት ራሱንና ቤተሰቡን ማስተዳደር የጀመረው ወጣት ከአርባ ምንጭ ዩኒቨርሲቲ በሜካኒካል ኢንጂነሪንግ የትምህርት ክፍል ተመርቋል። ወጣት ኢንጂነር ታጋይ የአረንጓዴ አሻራ ጥቅም ለእኔ የተለየ ነው ብሏል። አሁን ላይ ምርቱን ከአካባቢው አልፎ በወረዳና ሌሎች አካባቢዎች ላይ እያቀረበ እንደሚገኝ ተናግሯል። ወጣት ኢንጂነሩ ከፍራፍሬ ምርት በተጨማሪም በቡና ምርት ላይ በትኩረት እየሰራ እንደሚገኝ ገልጾ ሌሎች ወጣቶችን በዘርፉ ተሰማርተው ራሳቸውን እንዲለውጡ ምክሩን ለግሷል። በወረዳው በተካሄደው የአንድ ጀንበር የአረንጓዴ አሻራ ተከላ መርሃ ግብር በማሳው ጉድጓድ በማዘጋጀት የዞንና የወረዳ ከፍተኛ የስራ ኃላፊዎችና ወጣቶች በተገኙበት የተለያዩ የኢኮኖሚ ጠቀሜታ ያላቸውን ችግኞች በጋራ ተክሏል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በጨታ ወረዳ የአንድ ጀንበር ችግኝ ተከላ መርሃ ግብር በሁሉም ቀበሌዎች ተከናውኗል። የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ የአንድ ጀንበር ችግኝ ተከላ መርሃ ግብርን በሁሉም ቀበሌዎች በይፋ መከናወኑን ገልጸዋል። ከወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የተገኘውን ዘገባ ተከታትለን እንመለስ። የችግኝ ተከላ ፕሮግራም ላይ የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻን ጨምሮ የካፋ ዞን ስራ ክህሎት ኢንተርፕራይዝ እና ኢንዱስትሪ ልማት መምሪያ ዘርፍ ኃላፊና የመምሪያው ምክትል ኃላፊ አቶ ለገሰ ግዛው፣ የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከተማ ከፍ ያለው፣ የወረዳው አመራሮች፣ የአካባቢው ነዋሪዎችና ሌሎች ባለድርሻ አካላት ተገኝተዋል። በዕለቱም የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻ እንደተናገሩት በዚህ ታሪካዊ የአንድ ጀንበር ችግኝ ተከላ መርሃ ግብር በወረዳው በሁሉም ቀበሌዎች በየደረጃው የሚገኙ የህብረተሰብ ክፍሎች በነቂስ በመውጣት ችግኝ ተከላ ፕሮግራም መካሄዱን አብራርተው የአረንጓዴ አሻራ ስራው በቀጣይነት የሚተገበር ይሆናልን ብለዋል። የካፋ ዞን ስራ ክህሎት ኢንተርፕራይዝና ኢንዱስትሪ ልማት መምሪያ ዘርፍ ኃላፊና የመምሪያው ምክትል ኃላፊ አቶ ለገሰ ግዛው የህብረተሰብ ክፍሎች በመርሃ ግብሩ የነቃ ተሳትፎ በማድረግ ሚዛኑን የጠበቀ የአየር ንብረት ለትውልድ ለማሸጋገር የሚደረገውን ጥረት ሊያግዙ እንደሚገባቸው ጠቁመዋል። ተስማሚና ምቹ የአየር ጸባይ ያላት አካባቢን በመፍጠር ለነገ ትውልድ አረንጓዴ የሆነችውን የኢትዮጵያ አካባቢ ለማስቀጠል ሁሉም ተሳታፊዎች የራሳቸውን የአረንጓዴ አሻራ ማሳረፍ አስፈላጊ መሆኑንም አቶ ለገሰ ግዛው አክለው ገልጸዋል። እንደ ወረዳ የላውንቺንግ ፕሮግራም የተደረጉ ቦታዎችን አስመልክቶ 3 ቀበሌዎች ሲሆኑ በአስተዳደር ግብ በሲቪል ሰርቫንቱ በሻማ ክላስተር ውስጥ የተደረገ በኮላ ክላስተር ቀይ ቀበሌና ሻካ ቀበሌ ላይ መሆኑንም ገልጸዋል። በቢጣ ወረዳ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር በቱጋ ቀበሌ ተካሄደ። በመርሃ ግብሩ የተገኙት የወረዳው ዋና አስተዳዳሪ አቶ ታምሩ ምሩ የችግኝ ተከላ መርሃ ግብሩን በቱጋ ቀበሌ አስጀምረዋል። በይፋዊ ማስጀመሪያ ፕሮግራሙ የካፋ ዞን ውሃ ማዕድንና ኤነርጂ መምሪያ ምክትል ኃላፊ አቶ አብርሃም አባቴ፣ የወረዳው የስራ አስፈጻሚዎች፣ የአካባቢው ነዋሪዎችና ሌሎች ባለድርሻ አካላት ተገኝተዋል። በዕለቱም የወረዳው ዋና አስተዳዳሪ አቶ ታምሩ ምሩ እንደተናገሩት በዚህ ታሪካዊ የአንድ ጀንበር ችግኝ ተከላ መርሃ ግብር በወረዳው ሁሉም ቀበሌዎች በየደረጃው የሚገኙ የህብረተሰብ ክፍሎች በነቂስ በመውጣት እስከ ምሽቱ 12 ሰዓት ችግኝ ተክለዋል። የአረንጓዴ አሻራ ስራው በቀጣይነትም የሚተገበር እንደሆነም ገልጸዋል። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል በበኩላቸው የ2016 ዓ.ም የአንድ ጀንበር የችግኝ ተከላ በአጠቃላይ ቀበሌዎች ዘርፈ ብዙ ጥቅም ያላቸውን ችግኞች የመትከል ስራ በተሳካ ሁኔታ መካሄዱን አስረድተዋል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።
ችግኞችን ከመትከል ባሻገር መንከባከብና መጠበቅ የሁሉም ባለድርሻ አካላት ኃላፊነትና ግዴታ መሆኑን የሳይለም ወረዳ አስተዳደር አሳሰበ። በወረዳው የአዶታ ቀበሌ ወዲት መንደር የአንድ ጀንበር የችግኝ ተከላ ፕሮግራም ተካሂዷል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ክፍለ ዓለሙ የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የሳይለም ወረዳ የደን ሽፋን በእጅጉ ከማደጉም በላይ በደን አጠባበቅና እንክብካቤ ረገድ ያለው ግንዛቤ መሻሻሉን ዋና አስተዳዳሪው አቶ አማኑኤል አየለ አስረድተዋል። በየዓመቱ የተለያዩ የኢኮኖሚ ጠቀሜታ ያላቸው ችግኞች በአይነትና በብዛት በመተከላቸው በአፈር ለምነትም ሆነ የአየር ንብረት ለውጥ ቁጥጥር ዙሪያ ተጨባጭ ውጤት መመዝገቡን የጠቀሱት አስተዳዳሪው ህብረተሰቡ በነቂስ ወጥቶ ችግኞችን እንደተከለ ሁሉ በባለቤትነት ስሜት መንከባከብና ጽድቀቱን መከታተል እንዳለበት አሳስበዋል። ቀደምት አባቶቻችን በባህላዊ መንገድ ጠብቆ ያቆዩትን የደን ሀብት አሁን ያለው ዜጋ ትርጉም ሰጥቶ በመስራት ለመጪው ትውልድ የለማችና የበለጸገች ሀገር ለማስረከብ አጽንኦት መስጠት እንደሚገባም አስገንዝበዋል። የዘንድሮ የአረንጓዴ አሻራ መርሃ ግብር በሁለት ከተማና በ28 የገጠር ቀበሌዎች 6,339,167 ችግኞች በ6,249 ሄክታር ማሳ ላይ ለመትከል ታቅዶ 5,212,974 የተለያዩ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች በ4,377 ሄክታር ማሳ ላይ ከ7000 በላይ የህብረተሰብ ክፍሎችን በማሳተፍ መተከሉን የወረዳው ግብርና ደን አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊው አቶ ማሞ መንገሻ ገልጸዋል። በፕሮግራሙ ከተተከሉት ችግኞች መካከል ዘርፈ ብዙ ጠቀሜታ ያላቸውና የአርሶ አደሩ ኑሮ የሚያሻሽሉ የፍራፍሬ ዝርያዎችና የአፈር ለምነትና የአየር ንብረት ለውጥ ተጽዕኖን መቋቋምም ሆነ ምርታማነትን ለማሳደግ ከሚረዱ የደን ዝርያዎች በተጨማሪ 2.8 ሚሊዮን የቡና ችግኞች የተከላው አካል መሆናቸውንም አቶ ማሞ ተናግረዋል። የጽሕፈት ቤቱ ኃላፊ አክለውም በአንድ ጀንበር የችግኝ ተከላ መርሃ ግብር ከ476 በላይ የተለያዩ ዘርፈ ብዙ ጠቀሜታ ያላቸው የፍራፍሬና የደን ችግኞች በ628 ሄክታር ማሳ ላይ መተከላቸውን ጠቅሰዋል። የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በወረዳው ከተጀመረ ወዲህ የደን ሽፋኑ ከነበረበት 15 በመቶ ወደ 22 በመቶ እድገት አሳይቷል ያሉት አቶ ማሞ አርሶ አደሩ በመርሃ ግብሩ ከተተከሉ የአቮካዶና የቡና ምርቶች ተጠቃሚ መሆን በመቻሉ በኑሮ ላይ መሻሻሎች እያሳየ መምጣቱን አብራርተዋል። ከውጭ እስራኤል ከጋዛ ወታደሮቿን ለማስወጣት መስማማቷን የአሜሪካ የውጭ ጉዳይ ሚኒስትር ገለጹ። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን አሜሪካ በጋዛ ያለው ጦርነት ከዚህ በላይ እንዲራዘም አትፈልግም ብለዋል። ከአላይን የተገኘውን ዘገባ ብሩክታዊት ብርሃኑ ታቀርበዋለች። የአሜሪካው ፕሬዝዳንት ጆ ባይደን ከጠቅላይ ሚኒስትር ኔታንያሁ ጋር በስልክ ባደረጉት ቆይታ የተኩስ አቁም ስምምነት ሀሳቡን እንዲቀበሉ ግፊት አድርገዋል። እስራኤል ከጋዛ ወታደሮቿን ለማስወጣት ዝግጁ መሆኗን የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። የውጭ ጉዳይ ሚኒስትሩ እስራኤል በጋዛ ለረጅም ጊዜ እንድትቆይና ጦርነቱ እንዲራዘም አሜሪካ እንደማትፈልግ ነው የገለጹት። የጋዛ ጦርነት ከተጀመረ አንስቶ ከሰሞኑ ለ9ኛ ጊዜ በመካከለኛው ምስራቅ የዲፕሎማሲ ጉዞ ያደረጉት ብሊንከን በሁለቱ ወገኖች መካከል ያለውን ግጭት ለማስቆም ባለፈው ሳምንት የተጀመረው የድርድር ሂደት መሳካት ወሳኝ ነው ብለዋል። ከእስራኤል ጋር በነበረ ንግግር ከተወሰኑ የጋዛ አካባቢዎች ወታደሮቿን ለማስወጣት ተስማምታለች ያሉት የውጭ ጉዳይ ሚኒስትሩ ይህ ለድርድሩ ስኬታማነት በጎ ተጽዕኖ የሚኖረው እንደሆነ ገልጸዋል። በጋዛና በግብጽ መካከል ያለውን ፊላዴልፊያ የተባለውን ድንበር ቴል አቪቭ አሁንም የመልቀቅ ፍላጎት ባይኖራትም ከደቡባዊ ጋዛ ወታደሮቿን ልታስወጣ የምትችልበት እድል እንዳለ ብሊንከን ከጠቅላይ ሚኒስትር ኔታንያሁ ጋር በነበራቸው ውይይት መግባባት ላይ መድረሳቸውን ነው ያሳወቁት። ወታደሮቿን ከደቡባዊ ጋዛ ለማስወጣት የተስማማችው እስራኤል ፊላዴልፊያ ከተባለው ግብጽና ጋዛን ከሚያዋስነው ድንበር ባለፈ ኔትዛሪም የተሰኘውን የሰሜንና ደቡብ ፍልስጤምን የሚያገናኘው ስፍራን እንደማትለቅ አስታውቃለች። ሀገሪቱ ከነዚህ ስፍራዎች ወታደሮችን አላስወጣም ያለችበት ምክንያት ደግሞ አካባቢው ሐማስ የጦር መሳሪያ የሚያጓጉዝበት ነው በሚል ነው። ሐማስ በበኩሉ የኔታንያሁ ጦር ከሙሉ ጋዛ ምድር ለቆ ካልወጣ የተኩስ አቁም ስምምነት አይታሰብም በሚል ባሳለፍነው እሁድ ባወጣው መግለጫ አስታውቋል። የአሜሪካው ፕሬዝዳንት ጆ ባይደን ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በተኩስ አቁም ድርድሩ ዙሪያ በስልክ ተወያይተዋል። በውይይታቸው ይህን የድርድር ሀሳብ ወደ መቋጨትና ወደ ትግበራ እንዲገባ ግፊት አድርገዋል። በቅርቡ በካይሮ ይደረጋል ተብሎ በሚጠበቀው ድርድር ላይ የሚኖሩ መሰናክሎችን ማጥበብና ሀሳቡን ለመቀበል ዝግጁ መሆን ያስፈልጋል ያሉት ባይደን ጦርነቱን ለማስቆም የማቀራረቢያ ሀሳብ በሚል የተሰየመው ይህ የተኩስ አቁም ስምምነት የመጨረሻ የተሻለው አማራጭ ነው ብለዋል። 10ኛ ወሩን ባስቆጠረው የጋዛ ጦርነት እስካሁን ከ40 ሺህ በላይ ፍልስጤማውያን ሲገደሉ 42 ሺህ ያህሉ ደግሞ የተለያየ ጉዳት አስተናግደዋል።
አሜሪካ አዲስ የኒውክሌር ጦርነት ፖሊሲ ማዘጋጀቷ ተገለጸ። ፕሬዝዳንት ባይደን የቻይና ኒውክሌር እንቅስቃሴ ለመገደብ ያለመ ምስጢራዊ ፖሊሲ ላይ ፈርመዋል ተብሏል። በፕሬዝዳንት ጆ ባይደን ትዕዛዝ ተዘጋጅቷል የተባለው ይህ ምስጢራዊ ፖሊሲ ዋና ዓላማው የዓለማችን ቁጥር 2 ልዕለ ኃያል ሀገር ቻይናን ለማስቆም ነው ተብሏል። ጽዮን ታደለ ይህ የኒውክሌር ጦር ፖሊሲ በየ4 ዓመቱ እንዲከለስ የሚያስገድድ ሲሆን ዋሽንግተን የቤጂንግን ግስጋሴ ለማስቆም ያለመ እንደሆነ ተገልጿል። የኒውክሌር ጦር መሳሪያ ስያሜ የተሰጠው ይህ አዲሱ ፖሊሲ ቻይና የአሜሪካን የበላይነት ለመንጠቅ ዋና ተወዳዳሪ ሀገር ነች በሚል እሳቤ እንዲሁም ይህንን ስጋት ለማስቆም በሚል መዘጋጀቱን ኒውዮርክ ታይምስ ዘግቧል። ዘገባው አክሎም ይህ የኒውክሌር ጦር ፖሊሲ ፕሬዝዳንት ጆ ባይደን ስልጣናቸውን በመጪው ህዳር ወር ላይ በሚካሄደው ፕሬዝዳንታዊ ምርጫ ለሚያሸንፈው ተመራጭ ከማስረከባቸው በፊት ለሀገሪቱ ህግ አውጪ ምክር ቤት አስቀርበው እንደሚያጸድቁም ይጠበቃል ተብሏል። ቻይና በበኩሏ አሜሪካ የዓለማችን ቁጥር 1 ኒውክሌር ጦር ስጋት ነች ስትል ምላሽ ሰጥታለች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ እንዳሉት ቻይና የአሜሪካ አዲሱን የኒውክሌር ጦር ፖሊሲ እንዳሳሰባት ተናግረዋል። አሜሪካና ቻይና ላለፉት ዓመታት አንዳቸው በአንዳቸው ላይ የንግድ ማዕቀቦችን ሲጥሉ ቆይተዋል ነው የተባለው። ከቅርብ ጊዜ ወዲህ ጀምሮ ደግሞ አለመግባባታቸው ከንግድ ታሪፍ መጣል አልፎ ወደ ወታደራዊ ፍጥጫ እያመራ ይገኛል ነው የተባለው። ካማላ ሃሪስ ለቀጣዩ ፕሬዝዳንታዊ ምርጫ በይፋ የዴሞክራቶች እጩ ሆነው መቅረባቸው ተገለጸ። የአሜሪካ ምክትል ፕሬዝዳንት ካማላ ሃሪስ ለቀጣዩ ምርጫ የዴሞክራቲክ ፓርቲ ፕሬዝዳንታዊ እጩ ሆነው በይፋ ተሰይመዋል። ሳሙኤል ቆጭቶ ተጨማሪ አለው። Vice President Kamala Harris taking a step toward history. I accept your nomination to be president of the United States. ከሁለት ወራት በኋላ በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ካማላ ሃሪስ ከቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር አሜሪካን ለቀጣይ 4 ዓመታት ለመምራት ይፎካከራሉ ተብሏል። ካማላ ይህን ምርጫ የሚያሸንፉ ከሆነ የመጀመሪያዋ ሴት የአሜሪካ ፕሬዝዳንት በመሆን አዲስ ታሪክ ይጽፋሉም ተብሏል። በቺካጎ በተደረገው የዴሞክራት ፓርቲ ጠቅላላ ጉባኤ ላይ የፓርቲውን እጩነት በተቀበሉበት ንግግራቸው የሁሉም አሜሪካውያን ፕሬዝዳንት ለመሆን ይሰራሉ ሲሉም ተደምጧል። ካማላ በንግግራቸው ለአሜሪካውያን እድል የሚፈጥር ምጣኔ ሀብት ለመገንባት እንዲሁም አከራካሪው የጽንስ ማቋረጥ መብት እንዲረጋገጥ ይሰራሉ ሲሉም ተናግረዋል። ሀገርን በሙሉ ልብ ነው የሚወደው፣ በየሄድኩበት የማገኛቸው ሰዎች ወደፊት መጓዝ እንደሚፈልጉ ነው የሚነግሩኝ፣ አስደናቂው ጉዟችን አሁን ይጀምራል ያሉት ካማላ አሜሪካውያን ከሚለያዩዋቸው ነገሮች ይልቅ አንድ የሚያደርጋቸው ብዙ መሆኑን በማስታወስ ለአንድነት ጥሪ አቅርበዋል። ይህ በእንዲህ እንዳለ የካማላ ሃሪስን ንግግር ሲከታተሉ የነበሩ ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው ትችት ሲሰነዝሩ ቆይተዋል። Movement, a nod to the history that Harris could make as the nation's first woman president, but notably. ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችኋቸውን ይመስሉ ነበር። ዜናውን እየመራው ቤቴ ለመምሩ አብሬያችሁ ቆይታን አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩ።